የትኛውን ፖዚሽን ብጠቀም በግንኙነት ሰዓት የበለጠ እንድቆይ ያግዘኛል የብዙ ወንዶች ጥያቄ ነው። ልንገራችሁ። አንደኛው ባልና ሚስት ጎን ለጎን ሆኖ የሚያደርጉት ግንኙነት፣ ሁለተኛ ደግሞ ሴት ከላይ ስትሆን፣ ሶስተኛው ስትራድሊንግ ይባላል። ጎ ሰርችት። እነዚህ ፖዚሽኖች ፐርፐዛቸው ምንድነው? የወንድ ልጅ ብልት ሴንሲቲቭ ኤሪያ ጫፍ ላይ ያለውን ፍሪክሽን የመቀነስ ነገር ስላላቸው በግንኙነት ሰዓት የበለጠ እንድትቆዩ ያግዛል። ግን ግንኙነት ባረጋችሁ ቁጥር ሁሉ ጊዜ ከአንድ ደቂቃ በላይ ማትቆዩ ከሆነ ገና ግንኙነቱ ሳይጀመር የምትጨርሱ ከሆነ ልክ ከሴት ጋር ግንኙነት ልታደርጉ ስትሉ ወይኔ አሁንም ባልጨረስኩ የሚለው ነገር ጭንቀት እየፈጠረባችሁ ከሆነና ይሄ ከ6 ወር በላይ ከቆየ ሕክምና ነው እንጂ ፖዚሽን በመቀየር ኦር ደግሞ ኮንዶም በመደረብ የሚስተካከል ነገር አይደለም። ግንኙነት ለሰው ልጅ ኤክሳይቲንግ እና ሪላክሲንግ አክቲቪቲ ነው መሆን ያለበት። ቶሎ መጨረስ ተቸግራችሁ በዛ ምክንያት እየተጨናነቃችሁ ኢቭን ብልት መቆም ላይ ችግር እያጋጠመ ከሆነ ሆርሞን ነው ወይ ምን አይነት ችግር ተፈጥሮ ነው የሚለውን መንስኤውን አግኛችሁ ታከሙ። ባልሽ የሚሳደብ ከሆነ ከወለድሽ በኋላ ባንቺ እርካታ እያገኘው አይደለም፣ እንደ ድሮ አይደለሽም፣ ሰውነትሽ እንደ ብሎ የሚደርሱኝ ሜሴጆች አሉ፣ በጣም ደስ የማይሉ ቃላቶች እና እንደዚህ የሚሳደብ ባል ኖሮ ለማስጠበብ ቀዶ ጥገና ላሰራለት ብላችሁ የምትጠይቁኝ ሴቶች አላችሁ። ይህንን ህክምና ስታሰሩ ለራሳችሁ እንድታሰሩ ነው የምፈልገው። ሰውነታችሁ ከወሊድ በፊት እንደነበረበት ኖሮ ግንኙነት ላይ እርካታችሁ እንዲጨምር እንደ ድሮ ፍሪክሽን እንዲኖረው ያዝ እንዲያደርገው ለራሳችሁ እንድታሰሩ ነው እንጂ ለባል እንደዚህ ለሚሳደብ ባል ደግሞ ማሰራት ነገሮችን ላያስተካክል ይችላል። ባልና ሚስት ደግሞ አንድ ላይ መታችሁ ሁሉም ነገር ላይ ደስተኛ ነን፣ ወልደን ጨርሰናል፣ ግንኙነታችን ግን እንደ ድሮ ስሜታችን ከፍ እንዲል ያዝ እንዲያደርግ ምናምን ስሪልን ሲባል ይሄ ደስ ይለኛል። ግን ኦልሬዲ እንደዚህ እየተሳደበና እነዚህ ኔጌቲቭ ነገር ላይ ያለ ትዳር የማስጠበብ ቀዶ ጥገና ቢሰራ ፊክስ ያደርገዋል ብዬ ጋራንቲ ላረጋችሁ አልችልም። ስለዚህ ይህን ህክምና ስታስቡ ለራሳችሁ ለኮንፊደንስ ሰውነታችሁን መልሳችሁ እንድትወዱት በግንኙነት እርካታ እንድታገኙ እንጂ ለሌላ ሰው ብላችሁ ኦር ደግሞ እንደዚህ የሚሳደብ ሰው ያለ ለዛ ሰው ብላችሁ ባታሰሩ ብዬ እመክራለሁ። ሚስት እያላቸው ማለትም ከሚስታቸው ጋር ግንኙነት ማድረግ እየቻሉ አንዳንድ ወንዶች የግል ወሲብን የሚመርጡበት ሁኔታዎች አሉ፣ ከምታስቡት በላይ ማለት ነው። ይሄ ለምንድን ነው የሚፈጠረው? ከሚስቱ ጋር ግንኙነት ማድረግ እየቻለ ለምንድን ነው ግል ወሲብ የሚመርጠው የሚለውን ነገር ላስረዳችሁ። አንድ ወንድ ከራሱ ጋር ግንኙነት ሲያደርግ ፐርፎርማንስ አይደለም ማለትም ራሱን ማስደሰት ብቻ ነው የሚጠበቅበት። ግን ከሚስት ጋር ከሴት ጋር ሲሆን ግን እንደ ፐርፎርማንስ ነው። ምን ያህል ቆየው፣ እሷ ተደሰተች የሚለው ብዙ ጫና አለባቸው። ስለዚህ ይህንን ጫና ለመገላገል ብለው ስፔሻሊ ያ ወንድ አንዳንዴ ብልት መቆም ላይ ችግር የሚፈጠር ከሆነ ኦር ቶሎ መጨረስ የሚቸገር ከሆነ ሰው ፊት እንትን ከማለት ማለት ሚስቱ ጋር ፐርፎርማቲቭ ኤንግዛይቲውን ከመጨናነቅ ብቻውን የግል ወሲብ እንደለመደው ይመርጣል ማለት ነው። እንደዚህ አይነት ነገር እያጋጠማችሁ ከሆነ ቶሎ መጨረሰው ብልት መቆም ላይ ችግር ካለ ከሚስት ከመራራቅና በዚህ ምክንያት ትዳርን ከመበጥበጥ ህክምና ብታገኙ ይሻላል ማለት ያህል ነው። በጣም ከምትወዷት ሴት ጋር ኦር የሆነ ያህል ከምትፈሯት ሴት ጋር ግንኙነት ብታረጉ ቶሎ ልጨርሱ ትችላላችሁ። ኢቭን ብልት መቆም ራሱ ሊያስቸግራችሁ ይችላል። ለምንድን ነው የሚለውን ላስረዳችሁ። ኖርማሊ ግንኙነት የሆነ ሪላክሲንግ የሆነ አክቲቪቲ ነው መሆን ያለበት። ማለትም ምግብ እንደ መብላት እንደ እረፍት ነው። በዛ ሰዓት ፓራሲምፓታቲክ ነርቨስ ሲስተማችን ነው መስራት ያለበት። ግን ያቺን ሴት የምትፈሯት ከሆነ የሆነ ያህል እንዴት አድርጌ ነው ኢምፕረስ ማረጋት የሚለው ካስጨነቃችሁ ሚስታችሁም ልትሆን ትችላለች፣ ተጣልታችሁ ኦር አዲስ ግንኙነት ጀምራችሁ ሊሆን ይችላል። በዚህ ምክንያት እየተጨናነቃችሁ ከሆነ ሲምፓቴቲክ ነርቨስ ሲስተማችን ነው የሚሰራው። በዛ ሰዓት ሰውነታችሁ አደጋ ላይ እንደሆነ ይነግራችሁና አድሬናሊናችሁ ይመረታል፣ ተጨማሪ ኮርቲሶል፣ እነዚህ ስትረስ ሆርሞኖች ይመጡና ሰውነታችሁን ከእናንተ ቁጥጥር ውጭ ያደርጉታል። ሃይፐር አራውስድ ትሆናላችሁ። ቶሎ የመጨረስ አይነት ነገር ሊያጋጥም ይችላል። ብልት መቆም ላይም ችግር ሊያጋጥማችሁ ይችላል ማለት ነው። መፍትሄው ምንድነው? አንደኛ ከዛ ሰው ጋር በጣም ኮምፎርታብል መሆን፣ ሴቶችም ያንን ሰው ኮምፎርታብል ለማድረግ መሞከር መቻል አለባችሁ። ከዛ ውጪ ግን ይሄ ከ6 ወር በላይ ከቆየ ብልት መቆም ቶሎ መጨረሱ ከ6 ወር በላይ ከቆየ የዛኔ ህክምና ማየት ያስፈልጋል ማለት ነው። ሴቶች ወንዶችን ላለማስጨነቅ ሞክሩ። ሪላክስድ በሆኑ ቁጥር የተሻለ ፐርፎርም ያደርጋሉ ለማለት ያህል ነው። ቴንክ ዩ። የመጀመሪያ ዙር ግንኙነት ላይማ ቶሎ ልጨርሱ ትችላላችሁ። ይሄ ተፈጥሯዊ ነው፣ ኖርማል ነው። ስፔሻሊ ደግሞ ግንኙነት ካደረጋችሁ ቆይታችሁ ከሆነ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል የሆነ ነገር ነው። እኛ ቶሎ መጨረስን እንደ ስንፈተ ወሲብ የምንቆጥረው እኮ 6 ወር ከዛ በላይ ከቆየ ነው። ቶሎ መጨረስ ኖርማል የሚሆንባቸው ሁኔታዎች አሉ። አንደኛ ልክ አዲስ ሚስት እንደጠበሳችሁ ኦር ልክ አዲስ ጓደኛ ከያዛችሁና ነርቨስ ከሆናችሁ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል ነው። የመጀመሪያዎቹ ሳምንታት ራሱ ሊያጋጥም የሚችል ነገር፣ ብልት መቆም ላይ ችግር ራሱ በፍርሃት ምክንያት ሊያጋጥም የሚችል ነገር ነው። እኛ ስንፈተ ወሲብ ብለን የምንቆጥረውና ህክምና ያስፈልጋል የምንለው ይሄ 6 ወር ከቆየ ከዛ ጋር ተያይዞ ሌላ ምልክቶች ካሉ ማለትም ዲስትረስ፣ መጨናነቅ ያለው ነገር፣ ዱካኩስ መግባት፣ እንደዚህ የመሳሰሉ ነገሮች ካሉ የዛኔ ነው እንጂ ህክምና የምንለው። የመጀመሪያ ዙር ላይማ ሁሉም ወንድ ቶሎ ይጨርሳል ሊያሳስባችሁ የሚገባ ነገር አይደለም፣ ኖርማል ነው።
አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። ይሄ ለምንድን ነው የሚፈጠረው የሚለውን ሳስረዳችሁ እኛ በሕክምናው ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን። በአጭሩ ለማስረዳት ጀስት ፍሬን መያዝ ማለትም በግንኙነት ሰዓት ማቀዝቀዣ የሚያስፈልጉ ኒውሮ ትራንስሚተሮች እጥረት ሲኖር ነው። በግንኙነት የሚያስፈልጉ ኒውሮ ትራንስሚተሮች አንደኛ ሴራቶኒን፣ ኦክሲቶሲን፣ ዶፓማይን፣ በዋነኝነት ሴራቶኒን ናት። ሴራቶኒን ላይ እጥረት ሲኖር ሰውነታችሁ ብሬክ ማድረግ ማለትም ቀስ ማለት አይችልም። ሰውነታችሁ ቶሎ ቶሎ ሪስፖንድ ያደርጋል። ማለትም ገና መሳሳም እንደተጀመረ ቶሎ ብልት ይቆማል፣ ቶሎ ትጨርሳላችሁ። ከዛ ግንኙነት ለማድረግ ለሁለተኛ ዙር ሰውነታችሁ ለማዘጋጀት ይከብዳችኋል። ይሄ ለምንድን ነው የሚፈጠረው የሚለውን ስናይ ጀስት በዘር ሊሆን ይችላል፣ በዘር የሚተላለፍ ነገር ሊሆን ይችላል። ስለዚህ ምን ማድረግ ይቻላል የሚለውን ስናይ በዋነኝነት ሕክምና ማግኘት ነው። በሕክምና ሌላ ችግር አለመኖሩን ቴስቴስትሮን ኦር ሌላ ኢሹ አለመኖሩን ካስተዋልን በኋላ ለሕክምና ቀላል። በተጨማሪ ደግሞ የሚያግዛችሁ ቴክኒኮች አሉ። ለምሳሌ ኬግል ኤክሰርሳይዝ ማለትም የዳሌ ጡንቻ ያዝ ለቀቅ እያደረጉ በማጠንከር ልክ በግንኙነት ሰዓት ቶሎ የመጨረስ አይነት ስሜት ሲመጣ ያንን ጡንቻ ያዝ በማድረግ ግንኙነት እንደ አዲስ ሪስታርት ማድረግ ይቻላል። ሁለተኛ ደግሞ ስቶፕ ኤንድ ስታርት የምንለው እሱም ልክ ግንኙነት የመጨረስ አይነት ስሜት ሲመጣ ግንኙነቱን በማቋረጥ እንደ አዲስ መጀመርና ሰውነትን ማለማመድ። እነዚህ ቴክኒኮች አብረው የሚሰሩት ከህክምና ጋር ስለሆነ ህክምና እንድታገኙ ለማለት ያህል ነው። ቴንኪዩ። ወንዶችስ ለትዳራችሁ ስትሉ ግንኙነት ማድረግ አለባችሁ ብትባሉና ብልት የመቆም ችግር ቢያጋጥማችሁ ምን ማድረግ ትችላላችሁ? በቀላሉ ህክምና ማግኘት ያስፈልጋል። ምክንያቱም አብዛኛው ጊዜ የብልት መቆም ችግር መንስኤ ያለው ህክምናም አለው። ይሄንን የምንጠብቀው ከ40 ዓመት በኋላ ለሆኑ ወንዶች ነው። ምክንያቱም ቴስቴስትሮን ዝቅ እያለ ስለሚመጣ ለግንኙነት ያለ ፍላጎት እየቀነሰ በዛው ብልት መቆም ላይ ችግር ሊያጋጥማችሁ የሚችልበት እድሜ። ከዚህ በተጨማሪ ደግሞ ከእድሜ ጋር ተያይዘው የሚመጡ ግፊት፣ ስኳር፣ ኮሌስትሮል ኢቭን ያ ሰው የሚጠጣ የሚያጨስ ከሆነ ብልት መቆም ላይ ችግር ሊያስከትልብን ይችላል ማለት ነው። አብዛኛው ጊዜ ግን ወንዶች ልክ እንደዚህ ነገር ሲያጋጥማችሁ ቀጥታ ወደ ቫይግራ ነው የምትሄዱት። ቫይግራ ደግሞ የራሱ ጎንዮሽ ጉዳት በጣም ብዙ ስለሆነ እኛ ሪከመንድ የምናደርጋችሁ ጤና ማዕከል ሄዳችሁ ሆርሞናችሁን፣ ግፊት፣ ስኳር ኤቭሪቲንግ ቼክ አድርጋችሁ አስፈላጊውን ህክምና ብታገኙና በቋሚነት ወደ ብልት የሚሄደው ደም ዝውውር ጤነኛ እንዲሆን የሚደረግበትን መፍትሄ ብታገኙ እየተሻለው ይሆናል። በዛውም ትዳራችሁንም ሆነ ለራሳችሁ ሳቲስፋክሽን ሄልዚ የሆነ ሴክሹዋል ላይፍ ይኖራችኋል ማለት ነው። ቴንክ ዩ። አንድ ወንድ ከሴት ጋር ግንኙነት ከጀመረ ጊዜ ጀምሮ ቶሎ መጨረስ ቢቸገር ማለትም ከ1 ደቂቃ በላይ መቆየት ቢያቅተው ወይም ደግሞ ሙሉ ህይወቱን ጥሩ ግንኙነት ኖሮት 5 ደቂቃ 10 ደቂቃ ከዛ በላይ መቆየት የሚችል ወንድ በአንዴ 3 ደቂቃ በላይ መቆየት ቢያቅተው ከሁለቱ ወንዶች ቅድሚያ ህክምና ለማግኘት የሚመጣው የትኛው ይመስላችኋል? ሰከንደሪ ፕሪማቹር ኢጃኩሌሽን ያለበት ማለትም ጥሩ ፐርፎርማንስ የነበረው። ይሄ ለምን ይመስላችኋል? ምክንያቱም አንድ ወንድ ራሱን አንጻራዊ አድርጎ ማየት ይችላል። 10 ደቂቃ 15 ደቂቃ መቆየት ይችል ነበር፣ ምን ተፈጥሮ ነው? የሆነ ነገር አዲስ ነገርማ አለ፣ አክሙኝ ብሎ ይመጣል። ሙሉ ህይወቱን ቶሎ መጨረስ የሚቸገር ወንድ ግን በቃ ችግሩ እኔ ነው፣ ስለምፈራ ነው፣ መታከም የሚችል ነገር አይደለም፣ እኔ ጋር ብቻ ያለ ችግር ነው ብሎ ያስብና ደብቆ አመታት 5 ዓመት 10 ዓመት ደብቆ ሊቆይ ይችላል። እኛ ራሱ ህክምናችን ይለያል። ማለትም አዲስ ቶሎ መጨረስ የሚቸገር ወንድ ምን አዲስ ነገር መጣ አይነት ህክምና ነው። ታይሮይድ ላይ ችግር አለ ወይ? ከሱ ጋር ተያይዞ የሙቀት ስሜት፣ የመጋል፣ ቶሎ ቶሎ መራብ ኦር ደግሞ ኪሎ መቀነስ፣ እንደዚህ የመሳሰሉ ምልክቶችን እንጠይቃለን። ኦር ዱካክ፣ ጭንቀት፣ ህይወት ላይስ ምን አዲስ ነገር አለ ብለን ህክምናችን ራሱ ሙሉ ህይወቱን ቶሎ መጨረስ የሚቸገር ወንድና አዲስ የመጣ ቶሎ መጨረስ ህክምናችን ራሱ ይለያያል። ግን ማወቅ ያለባችሁ ነገር ሁለቱም በህክምና መስተካከል የሚችል ነገር ነው። የግል ወሲብ የሚያዘወትር ወንድ ከሴት ጋር ግንኙነት ሲያደርግ እርካታን ለማግኘት ጊዜ ይፈጅበታል። ማለትም ከ25 ደቂቃ ከ30 ደቂቃ ከዛም በላይ ሊቆይ ይችላል። ይህንን በህክምናው ዲሌይድ ኦርጋዝም እንለዋለን። ዲሌይድ ኦርጋዝም ብዙ መንስኤዎች አሉት። በዋነኝነት እድሜ፣ ከ50 ዓመት በላይ የሆኑ ሰዎች፣ የጠጣ ሰው ከሆነ፣ ስኳር፣ ግፊት፣ ነርቭ ላይ ችግር የሚያመጡ ነገሮች በአጠቃላይ ዲሌይድ ኦርጋዝም ሊያመጡብን ይችላሉ። ግን ዛሬ የምናየው በግል ወሲብ የሚመጣው የግል ወሲብ ማዘውተርና እርካታን አለማግኘት ዲሌይድ መሆኑ ምን ያገናኛቸዋል የሚለውን ስናይ አንድ ወንድ በግል ወሲብ ሰዓት የሚጠቀመው ኃይል አለ። ማለትም ጠንከር አድርጎ መያዝ አለ። ፍጥነቱ በጣም ከበድ ያለ ሊሆን ይችላል። በተጨማሪ ደግሞ አንዳንድ ቪዲዮ ስቲሙሌሽኖች አሉ። ስለዚህ ልክ ይሄ ግን ከሴት ጋር ሲሆን አንድ አይነት ስቲሙሌሽን አያገኝም፣ አይመሳሰለትም። ሰውነቱ ያስለመደው ነገር አለ። በዚህኛው ከሴት ጋር ሳያገኘው ሲቀር እርካታን ማግኘት ይቆይበታል፣ ኦር ጭራሽ ከነ እርካታን ላያገኙ ይችላሉ። ስለዚህ መፍትሄው ምንድን ነው የሚለውን ስናይ በዋነኝነት የግል ወሲብን መቀነስ ወይም ደግሞ ቢቻል ማቋረጥ፣ ኦር ደግሞ በግል ወሲብ ሰዓት የምትጠቀሙትን ኃይል፣ ፍጥነት የመሳሰሉትን ነገር ከኖርማል ሴት ጋር የሚመሳሰል ለማድረግ መሞከር። በተጨማሪ ደግሞ ቪዲዮ የመሳሰሉ ነገሮችን አለመጠቀም፣ ሶ ዳት ኔክስት ታይም ራሳችሁን ኮንዲሽን አለማድረግ ማለት ነው። በተጨማሪ ደግሞ ህክምና ማግኘት መቼ ነው የሚያስፈልገው የሚለውን ስናይ ይሄ ከ6 ወር በላይ ከቆየባችሁ እና በግንኙነታችሁ ከ75% በላይ እንደዚህ እርካታን ለማግኘት የሚቆይባችሁ ከሆነ፣ ተጨማሪ ምልክት ካለ፣ መጨናነቅ፣ ግንኙነትን መራቅ፣ ኦር ለግንኙነት ያለ ፍላጎት መቀነስ፣ እንደዚህ የመሳሰሉ ነገሮች ካሉ መታየት ያስፈልጋል ማለት ነው።